የማን ነው የሚለው ደብዳቤ ላይ ያንተ ነው። ቤት አለ፣ ልጁን ቤት ነው ያስቀመጥኩት። ግራ ገብቶኝ ፍፄንም ጠርቼ ከልጁ ጋር ነው ቁጭ ያለው። እዛ ወረቀቱን ሳነበው ቀኑን ምናምን አስታወሰችኝ። እንዲህ ቀን ምናምን አለችኝ። እዛ ልጅቷ የለችም፣ እኔ ከብዶኝ ሄጃለሁ ምናምን አለችኝ። እስከ 1 አመት በቃ ትንሽ እንኳን ምግብ ጀምሮልታል አንተ ጋር ይሁንና ምናምን አለችኝ። በቃ አንተ ጋር ይሁንና ልጁ ተንከባከበው። እንዴት በቃ እንዴት እንደሆነ አላውቅም። ልጅቷ ደግሞ አውቃታለሁ። አንድ ቀን የሳሳኩ ስህተት ነው አንድ ቀን። እሺ ልጁ ያንተ ነው ይመስለኛል። እኔ በሱም እርግጠኛ አይደለሁም፣ ግን የምርህን ነው? እኔ ያው ልጅ አለ ማለት አንተ እንደዚህ አይነት ስህተት ትሰራለህ? በቃ ሰራው እኮ በቃ ምን ላድርግ? ለምን እንደዚህ አይነት ስህተት ትሰራለህ? ለማንኛው እንድትወቅሽኝ ምናምን አይደለም። ይኸው ቃል ገብተሻል፣ አልለይም ጥያሌ ድም ብለሻል። ጓደኞቼም ይኸው ተናግሬያለሁ። ልጁንም በቃ አንድ ላይ ሆነን አጎቶ ናችሁት እንድትሉት እንድታግዙኝ ነው የምፈልገው። አንቺም እኔ እንድትርቅኝ አልፈልግም። ልጅ አለው ብለሽ ገና በ21 አመቴ ወይ ምን አይነት ጣጣ ውስጥ እንደገባው እኮ ነው። ምንድነው አንተ? እንዴት? ምንም ማድረግ አልችልም። በቃኝ። ልጁን ነይና በዛውም ስም አውጣለት አለች። እሺ እናቱስ? እኔ አላውቅም የት እንደሄደች። እኔን አታገኘኝም። ይኸው ምግብ መብላት ጀምሯል። እስከዛ ድረስ ያቀሜን እንደ እናት አድርጌያለሁ። አሁን የራሱ ጉዳይ ነው ብላ ጥሎ ሄዳለች። ልጁ ደግሞ ብዙ ማውራት እንኳን አሁን አይችልም። ገና 1 አመት ከምናምን ነው። ተሰቃየሁ። ግራ ገባኝ እኮ ኢየሱስ እንዴት ምን አሳስቶኝ እንደሆነ እኮ ነው ያልገባኝ። ምን ሆነህ ነው? እኔ እንጃ ምን እንዳደረገችኝ ሁላ አላውቅም። ታውቂኛ እኔን በባህሪ ታውቂኛ እኔ አታውቂኝም። ስለማውቅህ እኮ ነው እንደዚህ አይነት ስህተት ትሰራለህ ወይ ያልኩት። እሷን ነገር አድርጋኝ ነው እንጂ እኔ ፈልጌው አይመስለኝም። ከዛ ዲኤንኤ ምናምን እንዳልል እንኳን ልጅቷን አላውቃትም። አሁን ዲኤንኤ ምናምን ብዬ እንኳን የኔ ልጅ እንኳን አይደለም ቢባል ልጁን ምን አደርገዋለሁ? መቼም ለፖሊስ ስጥ አትይኝም አይደል? ትይኛለሽ? ለምንድን ነው የምልህ? ልጁ ምን አጠፋ? ልጁ እንኳን የኔ ባል ለፖሊስ አልሰጠውም። ልጅቷን አውቃታለሁ እኮ ግን ህፃኑ ባላጠፋው ጥፋት ለምን ይቀጣል? እሺ እኔ ያው ምን ላድርግ? እኔ አሁን እንድታማክሪኝ እኔ አሁን ቃል ገብተሻል ጥያሌ ምናምን ብለሽ ከሄድሽም በቃ ቃልሽን አጠፍሽ ማለት ነው። መሄድ ትችያለሽ። እኔ ብቻዬንም ሆኜ ደሞ ነው ተፋልጬ ያሳድጓለሁ ልጁን። ብሩኬ በቃ አታማርብኝ። እኔ ራሴን እያመመኝ ነው። እኔ የምሬን ነው። ማማረር ነው። እኔ እኮ አሁን ትቼ እሄዳለሁ አይደለም እያልኩ ያለው። በቃ መሄድም ከፈለግሽ ትችያለሽ ነው። ልሰራ ቻልክ ነው እያልኩ። በቃ ተሳሳትኩ። ሰው አይደለሁ። አንቺ ተሳስተሽ አታውቂም። ተሳሳትኩ በቃ። እሺ ምን ላድርግ? እኔ ምንድነው እሺ ማድረግ ያለብኝ? በቃ እኔን ጥለሽ እኔ ሰው ነው የምፈልገው። በቃ ከጎኔ ሰው ነው የምፈልገው። አይ ከኔ ጎን ብቻ አትራቂ። እኔ ሰው ነው የምፈልገው። ምንም ከአንቺ ምንም አልፈልግም። አግዢኝ ብቻ። እምቢ ካልሽም መሄድ ትችያለሽ። እሺ የልጁ እናትስ ምን ልታረጋት ነው? ምን አውቃለሁ እኔ የት እንዳለች አለ። ልጁ እናት ያስፈልገዋል እኮ። በቃ እናቱኝ እንጂ እኔ ብዙ አባት አለው እናቱኝ። ጓደኞቼ እምቢ እንደማይሉኝ ተስፋ አደርጋለሁ። ይረዱኝ። የሆነ ሰዓት ብትመጣስ እናት? እኔ ምንም አላውቅም። እኔ ምንም ማሰብ አልችልም አሁን ላይ። በቃ እኔ ልጁ ያለሁት ልጁን ተንከባከቤ ማሳደግ ግዴታዬ ነው። ዲኤንኤ እንኳን ባጣራ እኔ ባይሆን እንኳን ምን አደርገዋለሁ? አልውጣው ልጁን መልሽ አይደል? ራሷ እናቱ መታጧቷው እንጂ እንደወለደችው መታጧው ይቀመጥ እንጂ ነው ያሉጣው ልጁ። እሺ በቃ ሁላውን ቀደም ራሱ አንቺን በቃ እስክትመጪ ብዬ ነው እንጂ ያስቸገረኝ ነው ምናምን አለኝ ፍፄ ደውሎ። ልጁ አስቸጋሪ ነው መሰለኝ። እንዴት እንደማደርግ አላውቅም። እሺ በቃ ችግር የለውም። ምን አይነት ጣጣ ውስጥ እንዴት ነው ማልጨነቀው? እናት ያለች ገና እኮ ይሄ መጀመሪያ ነበረው ማሰብ። አሁን ምንድነው? እንዴት ነው ማልጨነቀው ምናምን? ለሆነ ነገር ለምንድነው የምትጨነቀው? 1 አመት ሙሉ በቃ እንደያዘችው አርፋ ደግሞ ቤቴም አንድ ነገር አታላቅም። ቤቴ ድረስ አስቢው። እዚህ የሰፈራው ማን ያውቃል?
ቤቴ ድረስ አምታ ቁጭ ያደረገችው በሬ ድረስ እኮ አሁን በቃ የሆነው ሆኗል፣ ተፈጥሯል። ችግር የለውም በቃ እሺ። ምን ላድርገው? ልጁን አሳድገዋ እንደወለድክ እንዴ? እኔ ብቻዬን እና ታዲያ እኔ ማገዝ የምችለው ነገር ነው። እኔ በቃ አይሚን አልፈልግም። እኔ እኮ አንቺን የጠራሁሽ ለዚህ አይደለም። እኔ ከጎን እንድትሆኚ በምችለው ጎን አለሁኝ እኮ ማገዝ በምችለው ነገር ሁሉ አግዝሃለሁ። እንደወለድኩ አሳድገው ትላለች። ፈልጌ ነው የወለድኩት። እኔ ፈልጌ ለራሴስ መች አደግኩ? ተወልጄ እኔ ራሴ መች በቅጡ አደግኩ እኮ። ያኔ ነበራ ታዲያ ማሰብ የነበረብህ። እሺ ወደኋላ አልመልሰው፣ ቀኑን ልመልሰው ወደኋላ። እንደሚፈጠር አታውቅም? እንዴት እንደዛ ታውቁ? ህፃን አይደለም። ከአንድ አመት በፊት አንተ ህፃን አይደለህም ማለት ህፃን ነኝ ማለት እኮ ህፃን አይደለም። ክፉና ደጉን ለይተህ ታውቃለህ። የፈለገ ባክ እንደዛ አይነት ነገር ካረኩ ህፃን ነኝ ማለት ነው። ግን እንዴ አይሚ በጨደቀ ሂሳብ የምታወሪው ነገር ሁሉ በቃ አሁን የሆነው ነገር ሆኗል አልኩህ እኮ። እኔ እኮ ምንም አላልኩህም። ተናድጃለሁ፣ ተሰድቤሃለሁ። አንተ እንደዚህ ነህ ብያለሁ። እኔ ተቀየመሽ ምናምን ከኔ ስትለይ ጥለሽ እኔ አልተቀየምኩህም። ለምንድን ነው ጥዬህ የምሄደው? እኔ ማንንም አላምንም። አሁን ይኸው ቪዲዮ ራሱ የቀረጽኩት በቃ እንድታቂ ነው። ያሳይሻለሁ። ይሄንን ቪዲዮ ቃል ገብተሽልኝ ነበር። ላንተ ስልኩ አይደለም ጥዬህ የማልሄደው። እና ለማን ነው? ባለምንሽ ጥለሽ ልትሄጂ ነበር? ነው ባለምንሽ ምናምን አይደለም። ትተሽ ልትሄጂ ነበር። ስለለማንኩሽ አይደለም። በቃ እኔ ለኔ ብለሽ ታስቢልኝ ከሆነ በዙሪያችን ብዙ ሰዎች አሉ አይደለ? እኮ ቢሆንም እኔ ሰው ካሌለኝና ከከበደኝ እኔም ወይ ራሴን አጠፋለሁ ወይ ልጁን ጥዬ እሄዳለሁ እንጂ ለነገሩ ራሴን ሳትፍጭ ልጁን በስቃይ ላይ ምንድነው የምታወራው? የሰይጣን ወሬ የምታወራው ምንድነው? እናትም አባትም አቶ እንዲኖር ማድረግ ራሱ ሌላ በቃ አሁን ዝም በል በቃ ሆኗል። ቢያንስ እዚህ ጋር ካሜራ ደቅነህ እንደዚህ የሆነ ድክመትህን ወይም የሆነ ነገርህን አታውራ በቃ። እኮ ድክመት አለ ልጅ እኮ በቃ የሆነ ድክመት ነው። ልጅ እኮ ጸጋ ነው እኮ። አሁን በቃ የሆነ ነገርህ ልጅህ ላይ ነው የሚሆነው እኮ። ልጅ እኮ ጸጋ ነው። ጀመር ጸጋ ከሆነ ታዲያ አንቺ ነሽ በእናትሽ ነስቲ ቀኒ በቃ መታቀፍ ብቻ ነው። እንዳትለቂ እኮ በቃ እንዳትለቂኝ ነው የምትከሩ። አቤት እኔ ምንም አልኩ እኮ በቃ እሺ። እንደዚህ ደግሞ ምን ቀን የተሳሳትኩት? ወይኔ ምን ቀን ምን አንከልክሎኝ ነው የተሳሳትኩት? እግዚአብሔር ተረጋጋ። እኔ በእናትሽ እንደሱ አይደለም እኮ የሚበቅ እሺ ጫማከኝ እኮ እኔ ማመዴ ነው በቃ በዚህ ልጅ ያረብ እግዚአብሔር ምን አሃል? ወይኔ ቅመሟ እኔ ልጨነቅልሽ፣ እኔን ራሴን ልታመምልሽ። ወይ ጌታ ይመስገን። ኧረ ፕራንክ እያረኩሽ ነው። እኔ በራሴ ነው የምስቀው ነገር አስራ ይገርም። ፕራንክ እያረኩሽ ነው። እኔ እሺ ልቀቀኛ እንዴ በእናትህ። ከአንድ ዓመት በፊት ነው በእንደዚህ አይነት በልጅ ቀልድ ላሳይሽ ልጁን። እሺ ከፍጹሜ ጋር አለቀሰ አለኝ። እኔ ምን ላድርገው? እኔ አስቆይ ልጁን ወይ ተዋጠው እሷ መታዝን ራሱ ይሻልኩት። የኔ ቆንጆ ነኝ። እስቲ አዎ ትላንትና አፍጥረሽ ፏ ብለሻላ። እኔ 4 ልጅ አለኝ። 4ቱን ልጅ ተንከባከቤ ነው ማሳድገው። ሌላ ልጅ አልጨምርም። ቤተሰብ አንድ አስተያየት አድርገህ ካላችሁኝ አረ ይበቃል 4። እሷ እንደምታዩት ነው ጥላይ ነው የምትሄደው። ልጅ በወልድ ትውጫታለሽ። ጥዬ ሄጃለሁ። ምን አይነት ወሬ ነው የምታወራው? ወለድሻቸው ከምኔው? ወይኔ ወለድሻቸው? ኦኬ በእናትህ ጌታን ወይ ሆን ቀልድ ነው የቀለድከው። እግዚአብሔር አይደለም አይ ስለምፈልገው ነው። ምክንያቱም ኢትዮጵያ ላይም ሆነ ዓለም ላይም አብሶ ኢትዮጵያ ላይ እንደዚህ አይነት ታሪኮች አሉ። ገብቶሻል? ድንገት አንድ ቀን ይሳሳቱና ምናምን ልጅ ጥለው ይሄዳሉ ነው። ስህተትም ከሆነ እንደስተት አምናችሁ መቀበል እንዳልወለድክ በምን ላረጋግጥ? ኧረ ይኸው አለ እንዴ ምን እሺ አንተ ነህ እንዴ የምታረጋግጥ? በምን ላረጋግጥ? ማፕ ላይ ሰርች አድርጊ። ብሩክ ወልዷል ወይ የሆነ አለ አይደል? የሆነ ኤአይ የሆነ ነገር ብሩክ ልጅ ወልዷል ብለሽ ጠይቂው። ምን አገባኝ እኔ። እሱ አው ካለሽ ወልጃለሁ ማለት ነው። አይ ካለሽ አልወለድኩም። አንቺ በቃ ፍቺ ፕራንክ ነው። ሩዋ ፊት ለፊቱን ይኸው መግቢያውን ኢንትሮ ሰርቻለሁ እኮ በቃ እሺ ዙር በለ ወይኔ አንቺ ቋንዳ ኔ አበላሽዋለሁ። ዛሬ የተሰራሽው ክርስቶስን እረፍ። ዛሬ ነው የተሰራው እኮ ረፊያ። አሁን ስሚኛ አስጨርሽኛ ነኝ። እሺ እየሰማሁ እና ኢትዮጵያ ላይ ብዙ አሁን እንደዚህ አይነት ነገር ሲፈጠር ሙር ጫና የሚፈጠረው ምን ላይ ነው? ሴት ላይ ነው። ገብቶሻል? ሴቶች 9 ወር ተሸክመው ሜቢ ስራም ላይ ነው። በጣም ብዙ ቻሌንጅ አለው። ይሄን ቪዲዮ የሚያዩትም አጋጥሞ